ጸሎትን ማቋረጥ አንዱን ሰይጣን 7 ማድረግ ነው። ጸሎት እያቋረጥን ላስቸገርን ሰዎች ይህ ታሪክ አስተማሪ ነው። በዜና አበው በጸሎት ሕይወቱ ሁሉ ጊዜ የሚተጋ ወጣት አባት ነበር። ሰይጣን በማያቋርጠው የጸሎት ትጋቱ ቀንቶ ደዌም በሽታ መጣበት። ቆሞ እንዳይጸልይ ያደረገው እርሱ ግን ቁጭ ብሎ ጸሎቱን ቀጠለ። እንዳይቀመጥ አድርጎ አሻሻለው በሽታውን። ይህም አባት ፈተናው ገብቶት ስለነበር ተኝቶ መጸለይን ገንዘብ አደረገ። ፈታኙ እስኪሰለቸው ድረስ በብዙ ፈተና ታገለው። ሊሸነፍ ባለመቻሉ ሰይጣንም ስንቱ ከጸሎት ተራቅቶ ቁጭ ብሎ የሚውል ሰው ባለበት ዘመን ላይ ምን አታገለኝ ከዚህ ሰው ጋር ሌሎች ላይ ሄጄ አላድርም እንዴ ብሎ ጥጦት ሄደ። ከተወሰኑ ወራት በኋላ ሰይጣን ይህን ታላቅ አባት ስንተኛው ማዕረግ ላይ ደርሶ ይሆን ብሎ ሊያየው መጣ። ነገር ግን ይህ አባት ፈተናው ጠፍቶለት ስለነበር ጸሎቱን ትቶ እርሻ ስራ ላይ ተሰማርቶ አገኘው። ለካ ያን ጊዜ ብቻዬን ሆኜ ነው ላሸንፍ ያልቻልኩት ብሎ 7 ጓደኞችን ጠርቶ በላዩ ላይ አደረበት። አንዱ አጋንንት ከ7 ጓደኞቹ ጋር እየፈተነን ስለሆነ ነው። ጸሎትን ስታቋርጥ አጋንንት በጥፍ ለምን ይበረታል? የማይጸልይ ሰው በሩን ዘግቶ መስኮቱን ከፍቶ የተኛን ሰው ይመስላል። እንደፈለገ እየገባና እየወጣ መመለሻ አድርጎናል። የሰይጣን ትልቁ ደስታው ጸሎት ያቋረጠን ሰው ማየት ነው። አባ ጊዮርጊስ ዘጋስጫ በአርጋኖን ማርያም ጸሎቱ ይመክረናል። ሰይጣን ከቶ እንደ ጸሎት ማስተጓጎል የሚወደው የለም። ለምን ካልከኝ ጸሎት ፍላጻ ነውና ዓይኑን ይወገዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋል። ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ክፉ ቀን ከጸሎት ውጭ መሸጋገሪያ ድልድይ የለውምና ሚዛናዊ ሕሊና፣ የጸና አቋም እንዲኖረን በዚህ ዘመን አብዝተን እንጸልይ። ቀሪ ዘመናችን ለጸሎት እናውለው ዘንድ ቸርነቱን በሁላችን ላይ ያኑርልን። ትዝታዬን ለእኔ ትዝታዬን ላንቺ እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው